አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የራህማ ዩቲዩብ ተከታታዮች ሰላም ሰላም ብያለሁ። እንደዚሁም ደግሞ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እኔ እንቁዎች ላይክ አድርጉኝ፣ ሰብ አድርጉኝ፣ ሸርም አድርጉልኝ ማለት ነው። ዛሬ ደግሞ የመጣሁበት ምንድን ነው ኢሞ ላይ እንዴት ስማችንን መቀየር እንችላለን የሚለውን እናያለን ማለት ነው። እና ይሄን ይመስላል ዛሬ የመጣሁበት። እንደገና ደግሞ እንደዚህ ብር ተበላን ምናምን ብላችሁ የምታለቅሱ ልጆች ማለት ነው አንድ ነገር ለማለት ፈለኩኝ። እሱም ምንድን ነው ከማልቀሳችን በፊት መጠንቀቅ አለብን። እንዴት ነው ማድረግ ያለብንን ነገር ማወቅ አለብን። ከተደረገ ከሆነ በኋላ ብናለቅሰው ምንም እንደዚሁ ልፋታችን አንዳንድ ጊዜ የልፋትን ውጤት ማየት በጣም ነው ደስ የሚለው፣ የለፋንበትን ውጤት ስናገኝ። ያ ደግሞ ካልሆነ አንድ ጊዜ ጠፍቷል አይደለ? ከማልቀስ ራስን ከማጨናነቅ ያንን ነገር አይ ነገ ሰርቻ አገኘዋለሁ እችላለሁ ማለትን ልመዱ ማለት ነው የኔ ውዶች። ወላሂ አታልቅሱ። ቢያንስ እንኳን እዛ አምናችኋቸው የከዷችሁ ምናልባት በዚህ ቢመቻቸው በዛኛው ሀገር አታጧቸውም። እና እንትን አትበሉ ባይነኝ ማለት ነው። ወላሂ አታልቅሱ። በጣም እኔ እንጃ በጣም አንጀቴ ነው እንትን የሚለው። ሱብሃንአላህ እንደነገሩ መጥቶ ልፋትን ያወቀው እዚህ ስንት ውጣ ውረድ ስንት ድክመት እንዳለበት ቢያውቁ ኖሮ የስደተኞችን ገንዘብ እየበሉ ብዙ እህቶቻችን ባላለቀሱ ነበረ። ግን ይህንን የሚያውቅ የለም፣ ስንት ድካም እንዳለበት። ከመድከሙም ወደዚህ ደግሞ ዛሬ ደህና ብንውል ነገ ደህና እንውልም። በጣም ከባድ ነው ሞሜንቱ። እና ያንን የሚረዳው ቦታው ላይ ያለ ብቻ ነው። እንዴት ነው ህመምን የሚረዳው? አንድ ሰው ታሞ እዛው ታሞ ያየው ሰው እንጂ ሳይታመም ህመሙን እንዴት ስሜቱን አይረዳም። እና የእኛን ስሜት ለመረዳት እኛ ባለንበት ላይ መቆም አለባቸው። እና እኔ እንጃ ሀቂቃ ወላሂ አላህ ገንዘባችሁን ከመጥፎ ነገር አላህ ይጠብቅላችሁ። ከቻላችሁ ብዙ የሚረዱ ሚስኪኖች አሉ። ለነዛ ምናምን ብታደርጉት አይ ይሄማ ወንድሜ ነው አይበላብኝም፣ እሱማ ይሄን ያደርጋል ይሄን ያደርግልኛል ከማለትም ወይ ደግሞ የምትገዙት ካለ ማለት ነው እራሳችሁ እንትን ብላችሁ አካውንቱ ምሳሌ ቦታ ሊሆን ይችላል። ቦታ ልገዙ ነው እንበል። ያንን ቦታ ለቤተሰብ ልላክና እንደዚህ ያረጉታል አያጠፉትም ብላችሁ በኮንፊደንስ ልታረጉ ትችላላችሁ። ደግሞ ብር በኢትዮጵያ ውድነት ሊያወሳወስባችሁ ምናምን ይችላል። እና ምን ባይነኝ እንደኔ ለባለ ቦታው እዛ ሊከፍሉ ሲሉ ለባለ ቦታው እዛው ስማችሁን ምናምን ሁሉንም ከጨረሱ በኋላ ለባለ ቦታው እንደዚህ ነው ብላችሁ ብትልኩ ባይነኝ። አንዳንዶቹ እንከፍላለን እንደዚህ እናደርገዋለን ይሉና በዛው አይ ነገ ከዛሬ ሲሉ እንትን እያሉ ብዙ የምትበሉ እህቶች አላችሁ ማለት ነው። አላህ ሁላችንም ከዚህ ነገር ይጠብቀን። ወላሂ የልፋታችንን ውጤት የምናይ አላህ ያድርገን። እና ወደ መጣሁበት ስገባ ኢሞ ላይ እንዴት ነው ስማችንን የምንቀይረው የሚለውን ማለት ነው። የት ጋር ነበር? እዚህ ጋር እንገባለን። እዚህ ጋር ገብተን የፕሮፋይላችንን እንጫናለን ማለት ነው። እንደዚህ ፕሮፋይላችንን ከተጫን በኋላ መልሰን እንጫነውና አሁንም እንጫነዋለን ማለት ነው። እዚህ ቀስ እያልኩኝ እንትን እንዳይልባችሁ። ከዛ የት ጋ ነው? እዚህ ጋር ኤዲት የሚለው ጋር እንጫናለን ማለት ነው። ተጫንኩኝ ኤዲት የሚለው ጋር ማለት ነው። እንድታውት ነው በደንብ። ከዛ እዚህ ጋር ዩዘር ኔም የሚለው ጋር እንጫናለን ማለት ነው። እዚህ ጋር እዚች ጋር ማለት ነው። ይታያችኋል ብዬ አስባለሁ። እዚህ ጋር ከተጫን በኋላ ይሄው ስማችን መጣ ማለት ነው።
ከዛ እዚህ ጋር እንደዚህ ፊት ለፊት ስንጫነው ከታች ይሄው የምንጽፍበት ይመጣልናል ማለት ነው። ከዛ ልጽፉት ያሰባችሁትን እዚህ ጋር መጻፍ ማለት ነው። ከዛ ይችን የራይት ምልክቷን ስትጫኑት ስም ይቀይርላችኋል ማለት ነው። በዚህ መልኩ ተጠቀሙ ማለት ነው የኔ ውዶች። እና እንደዛ ነው። ይህን ይመስላል የዛሬው ቪዲዮ። አላህ በያላችሁበት ይጠብቃችሁ። አሰላሙ አለይኩም ለበያላችሁበት የጠብቃችሁ ውዶቼ። ቪዲዮ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ። ላይክ አድርጉኝ፣ ሸርም ሰብስክራይብም አድርጉኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።